በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር በሁላችን ላይ ይደር። የእመቤታችን የቅድስት ድንግል ማርያም ረድኤቷ ፍቅሯ በሁላችን ላይ ይደር። እንደምን አላችሁ? እንኳንም ለፍልሰታ ጾም እንኳን አደረሳችሁ፣ እንኳን አደረሰን። ፍልሰታ ጾም በአባታችን በፓትርያርኩ በአቡነ ማትያስ የተላለፈውንና ስለ ፍልሰታ ጾም የተወሰነ እናያለን። እንግዲህ ፍልሰታ በቤተ ክርስቲያናችን እንዲጾሙ ከተደነገጉ 7 አጽዋማት መሃል አንዱ ነው። እናም ይችን 16 የጾም ቀናት እንዴት እናሳልፍ? በመጀመሪያ ፍልሰታ ምንድን ነው? ፍልሰታ ማለት ፈለሰ፣ ተሰደደ ከሚለው ግስ የወጣ ነው። ፍልሰት ማለት ደግሞ የተለያዩ ትርጉም ቢሰጠውም ፍልሰታ ለማርያም ተብሎ ሲገለጽ የእመቤታችን ቅድስት ድንግል ማርያም ከሚያልፈው ወደ ማልፈው ዓለም ከመቃብር የወጣችበት የተነሳችበት ቀን ማለት ነው። ወይም ደግሞ ከስጋዊ ዓለም ወደ መንፈሳዊ ዓለም የተሸጋገረችበት ማለት ነው። ፍልሰታ ለማርያም የሚለው የግዕዝ ቃል ሲሆን ፍልሰታ ማለት ደግሞ ፈለሰ ከሚለው ግስ የወጣ ነው። ፍልሰት ከአንድ ቦታ ወደ ሌላ ቦታ መሄድ መፍለስን ያመለክታል። እመቤታችን ካረፈች በኋላ የስጋዋን መፍለስ አስመልክቶ ሐዋርያት የእመቤታችን ስጋ የት እንደተቀበረ አላወቁም ነበርና እግዚአብሔር የእመቤታችን ስጋ እንዲገልጥላቸው የጾሙት ጾም ነው። ሐዋርያት 2 ሱባዔ ጾመው እመቤታችን ስጋዋን ሰጥቷቸው ትንሣኤና እርገቷን በማየት በረከት ያገኙበት ጾም ነው። ስለሆነም ምዕመናን ፍልሰታ ለማርያም ከልጅ እስከ አዋቂ በጾም በጸሎትና በመቁረብ በጋራ በሰላም ያሳልፉታል። ቅዱስ ዮሐንስ እመቤታችንን እንዲጠብቅ ከተደረገ በኋላ ሐዋርያት የእመቤታችን ነገር እንዴት ነው ብለው በጠየቁት ጊዜ እመቤታችንማ በገነት በዕፀ ሕይወት ስር ናት ብሎ ነገራቸው። በዚህ ጊዜ ሐዋርያት እመቤታችን ከመቃብር መነሳቷንና ማድረጓን ማየት አለብን፣ እንዴት ዮሐንስ አይቶ እኛ ሳናይ እንቀራለን ብለው በመንፈሳዊ ቅናት በመነሳሳት ነሐሴ 1 ቀን በዕለተ ሰኞ 2 ሱባዔ ያዙ። በ14ኛው ቀን ጌታችን የእመቤታችን ስጋ አንስቶ ሰጣቸውና በጌቴሰማኒ ቀበሯት። እመቤታችን በ64 ዓመቷ ጥር 21 ቀን አርፋ ነሐሴ 14 ቀን ተቀብራለች። ይሁንና ሐዋርያት ቢቀብሯትም ትንሣኤዋና እርገቷን አላዩም ነበር። ትንሣኤዋና እርገቷን ሲቀብሯት ያላየው ሐዋርያው ቶማስ ነበር። ሐዋርያው ቶማስ እንዲያስተምር ህንድ አገር ዕጣ ደርሶት አስተምሮ በደመና ሲመለስ ነሐሴ 16 ቀን እመቤታችን ስታርግ ህዋ ላይ ተገናኙ። ሐዋርያው ቶማስ ያየውን ነገር ለቀሩት ሐዋርያት በነገራቸው ጊዜ እነርሱም ትንሣኤዋና እርገቷን በዓይናቸው ለማየት በነሐሴ 1 ቀን ሱባዔ ጾምና ጸሎት ያዙ። በ15ኛው ቀን ጾማቸውን ሲጨርሱ ነሐሴ 16 ጌታችን ኢየሱስ ክርስቶስ የእመቤታችን ስጋ ይዞ መጥቶ ቅዳሴ ቀድሶ አቆረባቸውና እርገቷን አሳያቸው። ይህንን መሰረት በማድረግ ቤተ ክርስቲያን ይህንን ጾም እንድትጾም ሥርዓት ሰራችልን። ምዕመናን ጾመ ፍልሰታ የእመቤታችን ዕረፍት፣ ትንሣኤ፣ እርገቷ የሚዘከርበት ከ7 አጽዋማት አንዱ
የሆነ ጾም ነው። በየዓመቱ ሕፃን አዋቂው ሳይቀር የእመቤታችን ፍቅር አድሮባቸው ጾም ይጾማሉ፣ ያስቀድሳሉ፣ ይቆርባሉ። የፍልሰታ ጾም ከሌሎች አጽዋማት ልዩ የሚያደርገው ምንድን ነው? የኢትዮጵያ የእመቤታችን የቅድስት ድንግል ማርያም የአስራት አገር በመሆኗ እና ሕዝበ ክርስቲያኑ ለእመቤታችን ልዩ ፍቅር ስላለው መሬት ላይ የተኙ ጥሬ እየቆረጠሙ በሰላም በፍቅር ይጾሙታል። ምዕመናን ፍልሰታን ከሌሎች አጽዋማት በተለየ መልኩ መሬት ላይ የተኙ ይጾሙታል። ይህ ደግሞ የእመቤታችን ፍቅር ስለሳባቸው ነው። ከዚህ ቀጥሎ ቅዱስ ፓትርያርካችን ያስተላለፉት መልእክት እንዲሁ እናስተላልፋለን። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ስለ ፍልሰታ ጾም ያስተላለፉት። በመጀመሪያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገር ውስጥና በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮች በሙሉ የሰውን ወገን ለማዳን የልጁ ማደሪያ ትሆን ዘንድ ድንግል ማርያም የመረጠ መፍቀሬ ሰብ እግዚአብሔር አምላካችን እንኳን ለ2018 ዓመተ ምህረት ጾመ ማርያም አደረሳችሁ አደረሰን። ወእመሰ ታፈቅሩኒ እቀቡ ትእዛዝየ፣ ከወደዳችሁኝስ ትእዛዜን ጠብቁ። ዮሐንስ 14:15 ፍቅር የሕያዋን አካላት ረቂቅ መገኛ ነው። ሕያዋን አካላት በውጫዊ ግዙፍ አካላቸው በተወሰኑ ጊዜና ቦታ ይገናኛሉ። ስለ ጋራ ጉዳያቸው በጋራ ይመካከራሉ፣ ይበልጥም ያብራራሉ፣ ይቀራረባሉ። ይሁንና የሕያዋን አካላት ግንኙነት በአካል በጊዜና በቦታ ብቻ የተወሰነ አይደለም። በፍቅረ መንፈስ የተገኘውም ይግባባሉ። ከአካላዊ ግንኙነት በላይ የበለጠውም ይኸው ፍቅር መንፈስ ነው። ከዚህ አንጻር እግዚአብሔርን ማግኘት የምንችለው በዚህ ፍቅር መንፈስ ሆነን በእምነት ዓይን ነው። ይህም በመሆኑ ሐዋርያው ቅዱስ ዮሐንስ በመልእክቱ በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል በማለት ያስተምረናል። አንደኛ ዮሐንስ ምዕራፍ 4 ቁጥር 16። ይህም ማለት ከእርሱ ጋር በፍቅር ስንገናኝ እሱም በእኛ እኛም በእርሱ የመኖሩ ኩነት ይፈጥራል ማለት ነው። የተወደዳችሁ የመንፈስ ቅዱስ ልጆቻችን ምዕመናንና ምዕመናት ጌታችን አፍቅሮ ለእግዚአብሔር አምላክን እግዚአብሔርም ውደደው በማለት በፍጹም ልባችን እንወደው፣ እንደዚሁም ራሳችን በምንወድበት መጠን እርስ በርሳችን እንድንዋደድ ማዘዙን እናውቃለን። የመወደዳችን መለኪያ ሚዛንና መገለጫ ምልክት ትእዛዙን ማክበርና መጠበቅ እንደሆነ ብትወዱኝስ ትእዛዜን ጠብቁ በማለት አስተምሮናል። ከዚህ አኳያ ጌታችን መውደድ ማለት ትእዛዙን መጠበቅ የሚገልጽ ግዙፍ ነገር እንጂ ምናባዊና የማይታይ ድብብቆሽ ነገር አይደለም ማለት ነው። ጌታችንን የመውደድ ነገር ትእዛዙ መጠበቅ የሚገልጽ ከሆነ ትእዛዙ ምንድን ነው የሚለው ማየት አስፈላጊ ይሆናል። ትእዛዙን በጥልቅ ስናይ እግዚአብሔርና ባልንጀራ መውደድ እንደሚጠቃለል ራሱ ጌታችን አስገንዝቦናል። በተለይም በባልንጀራችን ላይ የምንከተለው መውደድ ከላይ እንደተገለጸው እንደ ራስ አድርገው ውደድ ተብሎ በግልጽ ተቀምጧል። የሰው ባልንጀራ እነማን ናቸው? በሕይወት ያሉት ናቸው ወይስ የሞቱት? ወይስ ዘመድ ወይስ የሰው ወገን በሙሉ የሚለውን ማወቅ አስፈላጊ ነው። ጌታችን ነገሩን በዚህ ደረጃ ለያይቶ
አላስቀመጠም። ለምን ቢባል ባልንጀራ ማለት የተወሰነን የማህበረሰብ ወገን የሚያሳይ ሳይሆን መላውን የሰው ወገን የሚገልጽ በመሆን እንደዚሁም የሞቱትም ሁሉ ያለነው ሁላችንም በእሱ ፊት ሕያዋን እና እርስ በርሳችን ባልንጀሮች በመሆናችን ነው። በሆኑም መዋደዳችን ሆነ መከባበራችን የሕይወተ ሥጋ ሳለን ብቻ ሳይሆን ከዚያም በኋላ እስከ በሌላው ዕድሜ በመሆኑ ጌታችን በጊዜ በቦታና በመክፈል ለያይቶ አላስቀመጠም። የተወደዳችሁ የመንፈስ ቅዱስ ልጆቻችን ምዕመናት ከነሐሴ 1 ቀን ጀምሮ እስከ 15 ቀናት የሚጾመው የጾመ ማርያም መነሻ ምክንያቱ የእግዚአብሔር ትእዛዝ ፍቅር ነው። እግዚአብሔር ሰውን በአጠቃላይ በተለይ ደግሞ እንደ ፈቃዱ የኖሩ ቅዱሳንን እንድናከብር አዞናል። ከቅዱሳን ፍጥረታት መካከል ደግሞ ቅድስት ድንግል ማርያም የመጀመሪያዋ ደረጃ ትይዛለች። ይህም በመሆኑ ከፍጥረታት ወገን ከእሷ ክብር የሚደርስ ባለመኖሩ ከሁሉም አበልጠን እናከብራታለን። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በዚህ ደረጃ የድንግል ማርያም ክብር ስትገልጽ ከእግዚአብሔርና ለባሲያነ እግዚአብሔር ከሆኑ ቀደምት አበው ተምራ ነው። በ4ኛው መቶ ክፍለ ዘመን የነበረችው እንቁ ቅድስና ዓለም አቀፋዊ አባት ቅዱስ ኤፍሬም የድንግል ማርያም ክብር፣ ቅድስና እና ልዕልና ሲናገር ይእቲ ተአቢ እምኪሩቤል ወትፈድፈድ እምሱራፌል እስመ ኮንት ታቦተ ለአሐዱ ዘእምቅድስት ሥላሴ። እሷ ከኪሩቤል ትበልጣለች፣ ከሱራፌልም ትልቃለች። ቅድስት ሥላሴ አንዱ ለሆነው ታቦት ወይም ማደሪያ ሆናለችና በማለት አስተምሮናል። በመሆኑም ለስሟ መታሰቢያ በሚሆነው በዚህ ጾም ድንግል ማርያምን በዚህ ደረጃ ስናከብር ትእዛዙን እንጠብቃለን። ትእዛዛትን በመጠበቃችን ደግሞ እሱን መውደዳችን እናረጋግጣለን። እኛ ድንግል ማርያምን እንድንወዳት እናታችሁ ብሎ እንዳዘዘ እሷም ልትወደን ልጅሽ ተብላ ታዛለችና ስለኛ ትጸልያለች። በጸሎቷም ከመከራ ታድነናለች። በአጠቃላይ በእግዚአብሔር በቅድስና በእኛ መካከል ያለው ግንኙነት በዚህ ትእዛዝና ፍቅር በትዕይንት ዓለም ባለች ቤተ ክርስቲያን ዘንድ የተሳሰረ ነው። ስለሆነም በዚህ የጾመ ፍልሰታ ለማርያም ሱባዔ የተራቡትን መመገብ፣ የታረዙትን በማልበስ፣ የተጣሉትን በማስታረቅ፣ የታመሙትና የታሰሩትን በመጠየቅ፣ ቅዱስ ቁርባንን በመቀበልና ለኃጢአታችን የንስሐ ስርየትን በመለመን ሱባዔውን ልንሳተፍ ይገባል። በመጨረሻም በሀገራችንም ሆነ በዓለም ዙሪያ ከባድ ስጋት የሆነው የፍጥረት አውዳሚ ጦርነት በመለኮታዊ ጥበብና ስልጣኑ እንዲያስቆመልን በቅን ልቦና በትሑት ስብዕና ሆነን እግዚአብሔርን በዚህ ሱባዔ እንድንጠይቀው አደራ ጭምር አባታዊ መልእክታችንን በእግዚአብሔር ስም እናስተላልፋለን። የተባረከና የተቀደሰ ጾም ያድርግልን። እግዚአብሔር ኢትዮጵያን እና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ነሐሴ 1 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ። ይህ የተከፈተ አዲስ ቻናል ነውና ይህን የዩቲዩብ ቻናል ሳብስክራይብ እያደረጋችሁ አግዙን፣ አበረታቱን። ሁሌም ስለ ቤተ ክርስቲያን የሚለቀቅበት የዩቲዩብ ቻናል ነው።